አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደምን አላችሁ? ውድና የተከበራችሁ የሰብሪና ቤተሰቦች፣ እኔ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ እንደ ሁልጊዜው እጅ ስራ አይደለም ይዤላችሁ የመጣሁት የሰሜኑን መልክዓ ምድር እያያችሁ እስኪ ሰሞኑን የገጠመኝን ለጥንቃቄ የሆናችሁ ዘንድ ላጋራችሁ ብዬ ነው። እንግዲህ በጠራራ ፀሐይ ከመዘረፍ አላህ ይጠብቀን፣ ሁላችንንም አላህ ይጠብቀን ኢንሻአላህ። እና እኔም የገጠመኝን በሚዲያ ስሰማው የነበረውን በእኔ ላይም ደርሷል እና እስኪ ላካፍላችሁ ብዬ ነው ዛሬ የመጣሁት። ምናልባት አንድ ሰው እንኳን ቢሰማው ይሄን ነገር ይጠነቀቅበታል ብዬ ስላሰብኩ ነው። እኔ ሚዲያ ላይ እንደዚህ አይነት ነገር ስለምሰማ በጣም ነበር የምፈራው እና እንደፈራሁትም አልቀረም። በእርግጥ አላህ ሲጠብቅ ነው። እናም ቤተሰብ ምን ተፈጠረ መሰላችሁ? የዛሬ ሳምንት አካባቢ ማክሰኞ እንግዲህ ሳምንት ሊሆነው ነው። መድኃኒት ልገዛ ልጄን አዘል አድርጌ ወጣሁኝ። እግረ መንገዴን ልጄ ረፍዶባት ትምህርት ቤት ምሳ ያዘችም ነበር። የእሷን ምሳ ይዤ መንገዱ በዛው እግረ መንገድ ስለሆነ ይዤላት የእሷን ምሳ አድርሼ ወደ ፋርማሲው እና ከነማ ነው ልገዛ የፈለኩት እና ጣፉ አካባቢ ሁለተኛ በር ላይ ከነማ ስላለ እዛ ለመጠየቅ ሄድኩኝ ማለት ነው መድኃኒት እና እየሄድኩ እያለ መንገድ ላይ የሆነች ልጅ ሰላም ምናምን አለችኝ። ሰላም ነው የሆነ ልጠይቅሽ እዚህ አካባቢ ነሽ ስትለኝ፣ አይ ኧረ እኔ እዚህ አካባቢ አይደለሁም ግን ማውቀው ከሆነ እነግርሻለሁ እስኪ ጠይቂ ምንድን ነው አልኳት። የሆነ ሰውዬ ዘይት የሚሰጥ ለአቅመ ደካማና ለበሽተኛ ዘይት የሚሰጥ አለ እዚህ አካባቢ አዲስ የተከፈተ ነው፣ በጎ አድራጎት ድርጅት ነው፣ እንትን ነው ከቀበሌ ተጽፎ ነው የሚመጣው እና እኔ ከቀበሌ አጽፌያለሁ፣ እናቴ በሽተኛ ናት እና ሰውየው ማንተሴ ይባላል አለችኝ። ብቻ ስሙ ጠፋብኝ አሁን ላይ። ማንተሴ ከላይ ይባላል፣ ታፔላ አለው እንደውም ታፔላም አለው ብለውኛል አለችኝ። እኔ አላውቀውም። እንዲህ አይነቱን የሚያውቁት ምናልባት ሱቅ ላይ የሚሸጡ ሰዎች ነው እዚሁ አካባቢ ብዙ ጊዜ የሚኖሩት፣ ሊያውቁት ስለሚችሉ እነሱን ጠይቂ፣ እነሱን ብትጠይቂ ይሻልሻል አልኳት። አይ ታፔላ እኮ አለው ብለዋል ምናምን ስትለኝ፣ በቃ ታፔላ ካለውማ ታፔላውን እያየሽ ነይ ሂጂ እናየዋለን ታፔላውን አልኳት። እሺ አለች። መንገድ ጀመርን። እናቴ ብታይ አልጋ ላይ መንቀሳቀስ አትችልም፣ በሽተኛ ናት እና እንደው አሁን ይሄን ዘይት በጣም ነው የሚያስፈልገኝ ለኔ አለችኝ። እና በቃ እንግዲህ ይቅናሽ አብሽራ ይዘሽ ምናምን አልኳት እና እየሄድን እያወራችን እየሄድን የሆነ ልጅ ቆሟል እና በረከት ገበሬዋ የሚለው ሱቅ ፊት ለፊት ነው ቆሞ ያገኘነው እና አንደኛ በር ልንደርስ ስንል ማለት አንደኛ በር መታጠፊያው አካባቢ እናትዬ እስኪ ይቅርታና እንደው ይሄን ልጅ ጠይቂልኝ ትለኛለች። እሷ አትጠይቀውም እንዴ ብዬ በውስጤ እሺ ታዲያም ችግር አለ ልጠይቅልሽ ብዬ እንትን ስልክ እያወራ ነበር ልጅ። ስልኩን እስከሚጨርስ እሱ ደግሞ እንደምናናገረው ስለሚያውቅ ያው እንትን አለ፣ ስልኩንም ጨረሰ። ከዛ ደግሞ የሆነ ሰው ሲያናግረው እኛን እንዳላየ ተወንና ያኛውን ሰው አናግሮ ያኛው ሰው እየሄደ ከዛ እኛን አናገረን። ምንድን ነው ሲለን እንደዚህ ነው ልጅቷ ዘይት የሚሰጥ። ኧረ እኔ ዘይት የሚሰጥ አላውቅም፣ ዘይት የሚያከፋፍሉ ከሆኑ አልፋችኋቸዋል ከኋላ ተመለሱ ምናምን አለ። የሚያከፋፍል ሳይሆን ምናምን ብላ እሱ አስረዳችሁ ማለት ነው። ከዛ ስታስረዳው አሀ እሱን ነው እንዴ እከሌ ያበሉ ነው አለ። እከሌ ማንትሴ ነው አለ። የአባቱን ስም ቀየረ እሱ ማለት ነው። ውይ ጥፋቱ የኔ ነው ማለት ነው፣ የአባቱን ስም ተሳስቼ ነው አለች። ከዛ እና የት ነው ታዲያ ስንለው እዛው ፊት ለፊት ነው፣ እዚህ ከኮንዶሚኒየም መጀመሪያ ላይ ካለው ኮንዶሚኒየም እዛ ነው እንትን ነው። እሷ ታፔላ አለው ብላኝ ነበር አይደል? እሱ ደግሞ አዲስ ስለሆነ ቤት ውስጥ ነው እየሰጠ ያለው እና የቀበሌ እንትን ይዘሻል ምናምን አላት። አዎ ታዲያ እኮ አንድ ሰው ቲክ የሚያደርግልሽ ያስፈልጋል። ቲክ እንግዲህ ዝም ብሎ ማረም ነው አለ። ቲክ የሚያደርግልሽ ያስፈልግሻል እና ወንድሜ አንተ ተተባበረኝም በምታውቀው ስትለው፣ አይ እኔማ ለሆነች ሴትዮ ቲክ አድርጌላታለሁኝ እና ሁለተኛ ለሌላ ሰው ቲክ ማድረግ አይቻልም። እሷ አብራሽ ያለችውን አትተዋወቁም እንዴ ይላታል። አይ አንተዋወቅም የምታውቂ ከሆነ ብያት ነው እንጂ አንተዋወቅም ትላለች። ታዲያ ለምን አትተባበሪያትም? እንትን እኮ መልካም ስራ እኮ ለራስ ነው እና ተባበሪያት ምናምን። ምንድን ነው የሚደረገው? ሄደሽ ብቻ ቲክ ማድረግ ነው አለኝ። ከዛ እሺ ምን ችግር አለው ግን ሴትዮዋ በሽተኛ መሆናቸውና ምን አላውቅም ናት ወይ ሴትዮዋን ታውቂያለሽ ወይ ምንድን ናቸው ቢለኝ እኔ አላውቅም ነው የምልብሽ። መዋሸት አልፈልግም እና የማላውቀውን ነገር አውቃለሁ ማለት አልፈልግም። አንቺ ልክ ቦታውን ካወቅሽው ሄደሽ ቦታውን አይተሽ ሰውየውን አናግረሽ ጎረቤት ይዘሽ ለምን አትመጪም አልኳት። እንደዛ እኮ ማድረግ እችል ነበረ ግን በቃ ለአሁን ነው የፈለኩት፣ በጣም አሁን ነው በቃ የሚያስፈልገኝ ምናምን። ምንም አያስቸግርም ማለት እሱ ደግሞ ምንም ችግር የለውም እኮ መታወቂያ አይጠይቁሽ ወይ ስምሽን አይጠይቁሽ፣ ምንም በቃ ሄደሽ ብቻ ምልክት ማድረግ ነው አለ ማለት ነው። የማይመስል ነገር ምንም። እኔም አልነቃሁም በዛ ሰዓትም። እሺ አልኩኝ።
ከዛ እሺ አልኳቸውና ሁለታችሁንም አንድ ላይ ላያስገቧችሁ ስለሚችሉ መጀመሪያ አንቺ ሂጂና ጠይቀሽ ሂጂ ሰው አምጪ ስትባይ ይዘሻት ትሄጃለሽ አላት ማለት ነው። ከዛ እኔና እሱ ቆምን። ከዛ ቁመን ዙሬ እንዳላያት የትም እንዳልገባች ዙሬ እንዳላያት እሱ በወሬ ይዞኛል ማለት ነው። ከዛ ፊቴ በጀርባዬ ናት እሷ፣ እሱ ነው ፊት ለፊት የሚያያት። እንዳልዞር በወሬ ይዞኛል። አንቺ ይሄንን እስከዛሬ ለምን እንዴት አላወቅሽም? መስጂድ እኮ ተነግሯል፣ በቤተ ክርስቲያን ተነግሯል፣ በሚዲያ ሁሉ ተነግሯል እና ኮንትሮባንድ የተያዘ ዘይት ነው እና ለሚስኪኖች ይዳረስ ተብሎ ነው። ደግሞም እኮ ቲክ ለሚያደርግ ሰው እኮ 5 ሊትር ቦነስ ይሰጣል። ቦነሱን ደግሞ አንቺ አልፈልግም ካልሽ ለሚስኪን መስጠት ትችላለሽ ነው እና ያለ ያወራኛል። እንዳልዞር ነው ለካስ። ከዛ ደርሳ ተመለሰች። ወይ መጣች አለና ውይ ለምንድን ነው ስልክ ይዘሽ ሄድሽው? ስልክ እኮ ተይዞ አይገባም አላት ማለት ነው። ያኔ በሚዲያ ብዙ ጊዜ ስለምሰማ እንደዚህ አይነት ነገር በቃ እንትኑ የወሰደው ነው የመሰለኝ። ስልኬን ቶሎ ብዬ ከሱ ሸሸው ማለት ነው። መንገዴን ጀመርኩኝና ከዛ ወዲያው ስልኬን ነው ያየሁት። ስልኬ አለ። ስልኬ መኖሩን ሳይ እሷን ምን እንደምትል ስማት ብዬ ዘወር ብዬ ምን አሉሽ ስላት እሷ ደግሞ ምን ብትል ጥሩ ነው። እሷ በእርግጥ ለነገሩ ለስራው አዲስ ይመስላሉ። በጣም እየተንቀጠቀጠች ነው ስታናግረኝ ሁሉ። ከዛ እሷ ደግሞ ምን ብትል ጥሩ ነው፣ ብር ይዘሽ ብር እኮ በእጇ ላይ ያልያዘችም የሚታይ ብር አልያዘችም። ቦርሳ ትንሽዬ ዝም ብላ ትንሽዬ የእጅ ቦርሳ ነው ያዘችው እና ብር ይዘሽ መግባት አይቻልም አሉ። በይቅናሽ እህቴ ሌላ ሰው ፈልጊ ብዬ ትቻቸው ሄድኩኝ። እንግዲህ እንደዛ ያሉት ምንድነው እሱ እኔ ለያዝላችሁና ስልካችሁንም ብራችሁንም እናንተ ገብታችሁ ሰውየውን አናግሩ ሊል ማለት ነው። እኛ ስልካችንን ማስረክበ ነው ስንሄድ እሱ ሊጠፋ ማለት ነው። እንደዛ ነበር ሀሳባቸው። ሲጀመር ካጠገቡ ተስፈንጥሬ ሲሄድ እንደገባኝ አወቁ መሰለኝ። ምንም መልስ አልሰጠም ሰውየው። በጠራራ ፀሐይ ከመዘረፍ አላህ አወጣኝ እላችኋለሁኝ። ጥንቃቄ አድርጉ። በዚህ ሰዓት ላይ እውነት ለመናገር መልካም ስራ ልስራ ብሎ ማለት የሚከብድበት ጊዜ ላይ ነው ያለነው። በእርግጥ አላህ መልካም ስራን አልገደበውም። ብዙ መልካም ስራ የሚሰራባቸው መንገዶች አሉ። ግዴታ መንገድ ላይ ያገኘናቸውን ሰዎች መርዳት ብቻ አይደለም። እንደኔ ከዚህ በኋላ መንገድ ላይ ሰው ማናገር ሁሉም አይመስለኝም። እና እነሱን ሰዎች እስኪ እሱ ስራ አለኝ ብሎ ነበር እዛ ስናናግረው አሳየን ቦታውን ስንለው አይ እዚህ ስር እየሰራሁ ስለሆነ እኔ መሄድ በጣም ይከብደኛል ላመላክታችሁ ነበር ያለንና ያን ያለውን ነገርም ረስቶታል። ከዛ እስኪ አብረው ነው የሚሄዱት ይለያያሉ ብዬ ዞር ብዬ ሳያቸው ተያይዘው በአንደኛ በር ወደታች ወረዱ እላችኋለሁኝ። እና አልሐምዱሊላህ አላህ ስለጠበቀኝ አላህዋ ሽኩር ይድረሰው ላለሁኝ። እናንተም ተጠንቀቁ እህቶቼ። ምናልባት ለአንድ ሰው ሊጠቅም ይችላል ብዬ ነው ላካፍላችሁ የቻልኩት። ስላዳመጣችሁኝ አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እንግዲህ ይህን ይመስላል። መቼም የወሎን መልክዓ ምድር እርግጠኛ ነኝ እንደወደዳችሁት አልጠራጠርም። ወደ ወሎም ያላችሁ አካባቢውን ታውቁታላችሁ። ባይ መልካም ጊዜ